ክቡር ጠቅላይ ሚኒስትር የዛሬ 17 ዓመት የኢትዮጵያ ሕዝብ በቀን 3 ጊዜ እንዲበላ እመኛለሁ ብለው የገለጹት እውን ሳይሆን 17 ዓመት ሆነው እንዴ እዚህ ላይ ሆነን እንኳን አዲስ አቅጣጫ አዲስ ፖሊሲ ያስፈልገናል ብለን ማሰብ መጀመር ለምንድን ነው የማንችለው? አቶ ልደቱ አያሌው አቤት። በሽብርተኝነት እየታሙ ነው፣ ምን ይላሉ? ማን ራሱ ፈንጅ አጥማጅ፣ ማን ራሱ የተጠመደን ፈንጅ ጠቋሚ፣ ማን ራሱ የተጠቆመን ፈንጅ አምካኝ፣ ማን ራሱ ስለተጠመደ ፈንጅ ዜና ነጋሪ እንደሆነ የኢትዮጵያ ሕዝብ ጠንቅቆ ያውቃል። ስለዚህ ነፃና ፍትሃዊ መድረክን ተጠቅማችሁ በሐሳብ ማሸነፍ ሲያቅታችሁ ሽብርን ለአፈናችሁ መረማመጃ ለማድረግ መሞከራችሁ አዲስ ባህላችሁና ባህሪያችሁ አይደለም። አቶ አባዱላ የምታነሱት ሐሳብ አባቶቻችሁ አንስተው ተሸንፈዋል ብለዋል። ለዚህ ምን ምላሽ አለው? ሌላው የገረመኝ ነገር የተከበሩ አቶ አባዱላ የምታነሱት ሐሳብ አባቶቻችሁ አንስተውት ተሸንፈዋል አትልፉ ብለውናል። የኔን አባት ባለማወቀው አይደንቀኝም። ግን የቅርብ አለቆችን የህወሓት መሪዎችን አባቶች አውቀው ቢሆን ይሄን ይናገራሉ ብዬ አላስብም። እኔ በጥንቱ አነጋገር የመጫኛ ነካሽ ልጅ ነኝ፣ የነጋዴ ልጅ ነኝ። ጥሮ ግሮ ላቡን ጠባ አድርጎ የሚሰራ ነጋዴ ልጅ ነኝ። የፊውዳሎቹ ልጆች የት እንዳሉ የሚያውቋቸው መሰለኝና ይሄ ለኛ የሚገባ አልመሰለኝም። አሁን በስራ ላይ ስላለው ፌዴራሊዝም ምን ይላሉ? በስራ ላይ የዋለው ፌዴራሊዝም እንደ አብዛኛዎቹ የህገ መንግስቱ አንቀጾች ያለበቂ ውይይትና የህዝብ ተሳትፎ በህዝብ ላይ የተጫነ የአንድ ፖለቲካ ቡድን አጀንዳ በመሆኑ የህዝብን ይሁንታ አላገኘም። 2 የኢህአዴግ የፌዴራሊዝም አደረጃጀት የተዛባ የኢትዮጵያዊነት ትርጉምን መሰረት ያደረገ ነው። ኢህአዴግ ገና ከመነሻው ኢትዮጵያንና ኢትዮጵያዊ ማንነትን የኢትዮጵያ ችግሮች ምንጭ አድርጎ ስለሚመለከት ከኢትዮጵያ ታሪክና ነባራዊ ሁኔታ ጋር የሚጋጭ አቋም በተደጋጋሚ ሲያራምድ ተስተውሏል። በተግባርም ሰዎች በፖለቲካ አመለካከታቸው ሳይሆን በዘር ማንነታቸው እንዲደራጁ፣ በየኪሳቸው የሚይዙት የቀበሌ መታወቂያ ዜግነታቸውን ሳይሆን ዘራቸውን እንዲገልጽ፣ የሚኖሩበት ክልልና የመኪና ታርጋቸው ሳይቀር የዘር ማንነታቸውን እንዲገልጽ ሲያደርግ ታይቷል። በቅንጅታችን እምነት ኢትዮጵያ የሚለው መጠሪያ ከአንድ የተለየ ህብረተሰብ ክፍል፣ ቋንቋ፣ ሃይማኖትና አመለካከት ጋር ብቻ የተቆራኘ መጠሪያ አይደለም። ኢትዮጵያ ብዙ ቋንቋዎች፣ የተለያዩ ሃይማኖቶች፣ የተለያዩ የኑሮ መሰረትና የመኖሪያ አካባቢዎች ያሏቸው የህብረተሰብ አባላት በረጅም ጊዜ የታሪክ ሂደትና ሁኔታ ተደበላልቀው የሚኖሩባት ሀገር ነው። ስለመገንጠል መብት ምን ይታየውታል? ምንስ ይሰማውታል? የኢህአዴግ ፌዴራላዊ አደረጃጀት መገንጠልን ህገ መንግስታዊ መብት አድርጎ ያካተተ ነው። በአሁኑ ወቅት በዓለማችን የዚህ አስተሳሰብ ብቸኛ ቤተ ሙከራ ሆና የቀረችው የኛዋ ኢትዮጵያ ብቻ ናች። በቅንጅታችን እምነት አንድ ህዝብ የጭቆናና የአፈና በደል ሲፈጸምበት መፍትሄ የሚያገኘው ያን የአገዛዝ ስርዓት ታግሎ በመለወጥ እንጂ አፈናውን በመገንጠል ስም ሸሽቶ ለማምለጥ በመሞከር አይደለም። የአፈና ስርዓት በነገሰበት አንድ ሀገርም የመገንጠልን መብት በቀላሉ እንደሚገኝ አድርጎ መገመት የሀገሪቱ የፌዴራል አከላለል ከኢህአዴግ ብሔረሰባዊ አደረጃጀት ጋር ብቻ እንዲጣጣም ሆኖ መሰራቱ ያስከተለው ችግር ነው። አሁን በሀገሪቱ ያሉ ክልሎች በህዝብ ቁጥርም ሆነ በቆዳ ስፋት ሰፊ ልዩነት የሚታይባቸው ናቸው። ይህም ሁኔታ ህዝቡ በቅርበት አስተዳደራዊ አገልግሎት እንዳያገኝ አድርጎታል። አንድ ሰው ከምንጃር ተነስቶ ባህር ዳር፣ ከጅንካ ተነስቶ ሐዋሳ፣ ከሞያሌ ተነስቶ ናዝሬት ጉዳይ እንዲያስፈጽም የተገደደው የአከላለሉ ችግር ባስከተለው ጣጣ ነው። ይህ ያልተመጣጠነ አከላለል ከፍተኛ የሆነ የበጀት ድልድል መዛባት በመፍጠሩም ክልሎች ሚዛናዊ የልማት እድገት እንዳይኖራቸው አድርጓል። የኢትዮጵያን የህዝብ ቁጥር እድገት እንዴት ያዩታል? ኢህአዴግ ስልጣን ከያዘ በኋላ የኢትዮጵያ ህዝብ ከ25 ሚሊዮን ያላነሰ ህዝብ ቁጥር ጭማሪ አሳይቷል። አሁን ከ2.75 ባላነሰ መጠን እያደገ ነው። ይሄ ማለት የዛሬ 20 ዓመት ከ150 ሚሊዮን ያላነሰ ህዝብ ኢትዮጵያ ይኖራታል ማለት ነው። ይሄ እንግዲህ በእያንዳንዱ የመሰረተ ልማት አቅርቦት የሚያመጣው ችግር ግልጽ ነው።
ነገር ግን አሁንም በዘንድሮ ዓመት በቀረበው የሥራ ክንውን እቅድ ይሄ ጉዳይ አልተጠቀሰም። ይሄ ጉዳይ ምንም ትኩረት አልተሰጠው። እኔ በመጀመሪያ ደረጃ ክቡር ጠቅላይ ሚኒስትር እንደ አንድ አገር መሪ በዚህ ጉዳይ ያለውት ፍልስፍና ወይም ቲዮሪ ምን እንደሆነ እስካሁን በግልጽ የታወቀ አይመስለኝም። ብዙ ተባዙ የሚል እምነት ሊኖረውት እንደማይችል ገምታለሁ። ግን የህዝብ ብዛት ኃይል ነው ወይስ የህዝብ ብዛት ድህነት ነው? የት ላይ እንደሚያልፍ የርሶ ፊሎሶፊ ራሱ ግልጽ አይደለም። ስለዚህ በእኛ እምነት አንድ ይሄን ጉዳይ በኃላፊነት ተረክቦ የሚሰራ ተቋም ሊቋቋም ይገባል። ተቋም ብቻ አይደለም፣ ይሄን ከፍተኛ የሆነ የህዝብ መጠን እድገት ሊቆጣጠር የሚችል ለመቀነስ የሚያስችለን ህግ መውጣት አለበት። በጣም በሚያሳዝን ሁኔታ በአንድ መምሪያ ደረጃ እንዳውም በሚገርም ሁኔታ በገንዘብና ኢኮኖሚ ልማት ሚኒስቴር ውስጥ ነው የስነ ህዝብ ጉዳይ ተሸጉጦ የሚገኝ። አላስፈላጊ የሆኑ እንደ ማስታወቂያ ሚኒስቴር አይነት ሚኒስትሮች ግን በዚህ ሀገር እያየን ነው ሲሰሩ። ስለዚህ እዚህ ላይ ግልጽ የሆነ ለምንድን ነው ያልገባው ነው። ሁለተኛ የረሃቡ ጉዳይ ነው። የመንግስት ሪፖርቶች እንደሚያሳዩት ኢኮኖሚያችን ጤናማ ነው እያሉ ነው። እርስዎ ምን ይላሉ? ይሄ ኢኮኖሚ የተሟላ ጤንነት የለውም። የደም ብዛት የያዘው እድገት፣ የደም ብዛት ያለበት ሰው የትኛውንም ያህል የጠነከረ ጡንቻ ቢኖረው ጤናማ ሊባል አይችልም። የደም ብዛቱ መስተካከል ካልቻለ አንድ ወቅት ተዝለፍልፎ ሊወድቅ ይችላል። ስለዚህ የኢንፍሌሽኑ ችግር ደንበኛ የሆነ መሰረታዊ የሆነ በሽታ። ስለዚህ በጥቅሉ ይሄ ችግር እስካልተፈታ ድረስ ኢኮኖሚው ጤናማ ነው ማለት አስቸጋሪ ነው። በዚህ ረገድ ጥያቄ አለኝ። አንዱ ጥያቄ ክቡር ጠቅላይ ሚኒስትሩም ክቡር አቶ ግርማ ብሩም ከአንድ ዓመት በፊት በተደጋጋሚ አንድ ኢኮኖሚ በእኛ ደረጃ ያለ ኢኮኖሚ ላይ የሚከሰት ኢንፍሌሽን ከ11 በመቶ በላይ ካልሆነ በስተቀር ጤናማ ነው ሲባል ነበር። አሁን መንግስት ራሱ በሚያቀርበው መረጃ 20 በመቶ እየደረሰ ነው ኢንፍሌሽን 20 በመቶ የደረሰበት ኢኮኖሚ በምን መመዘኛ ነው ጤናማ ሊባል የሚችለው? ይህን ቀደም ሲባል ሲገለጽ ከነበረው አባባል አንፃር እንዴት ማስታረቅ ይቻላል? ይሄ መልስ የሚያስፈልገው ጉዳይ ነው። ሁለተኛው ጥያቄ ከፍተኛ የገንዘብ እንቅስቃሴ በገበያው ውስጥ አለ። ይሄን ችግር ለመፍታት መንግስት ጠንካራ እርምጃ ወስዷል ተብሎ ሪፖርት ገልጿል። ጠንካራ እርምጃ ቢወሰድ ኖሮ ወይ ችግሩ ይፈታ ነበር፣ ባይፈታ እንኳን አትሊስት ይቃለል ነበር። እኔ ጠንካራ እርምጃ ተወስዷል ብዬ አላምንም። ከሪፖርቱ እንደተገለጸው እጅግ አስከራሚ በሆነ መጠን በባንክ የሚቀመጠው ገንዘብ ጨምሯል። ክቡር ጠቅላይ ሚኒስትር በጣም አስደንግጦታል። ይሄን ስናይ በገበያው ውስጥ ያለውን የገንዘብ መጠን ከፍተኝነት ስናይ በእርግጠኝነት ማስታወሻ ይዞ እንዲመልሱልኝ ነው የምፈልገው እንዳይዘነጋ። በእርግጠኝነት የኢትዮጵያ ኢኮኖሚ ውስጥ ህገወጥ የሆነ የገንዘብ እንቅስቃሴ በአሁኑ ወቅት ስላለመኖሩ እርግጠኛ መሆን ይቻላል። የሚቻል ከሆነ ይሄ ከፍተኛ የገንዘብ መጠን በምን ምክንያት እንደተከሰተ ግልጽ የሆነ ማብራሪያ መሰጠት ያለበት ይመስላል። ሌላው የሲሚንቶ ዋጋ ጭማሬ በቅርቡ እስከ 32 ብር ድረስ በመንግስት የሲሚንቶ ፋብሪካ ጭማሬ ተደርጓል። በአንድ በኩል የዋጋ ማረጋጋት እናደርጋለን እየተባለ ነው። በሌላ በኩል ግን የመንግስት የሆነ የሲሚንቶ ፋብሪካ ያው አትራፊ የሆነና በአመት ውስጥ ግማሽ ሚሊዮን ብር ትርፍ የሚጠብቅ የሲሚንቶ ፋብሪካ የዋጋ ጭማሪ አለ። ምን ማለት ነው? መንግስት በአንድ በኩል በእህል ላይ ሁሉ ታክስ እየቀነሱ አረጋጋለሁ እያለ ለኢኮኖሚያችን መሰረት በሆነ የሲሚንቶ ጉዳይ ላይ እንዲህ አይነት የዋጋ ጭማሪ ማድረግ ተገቢ ነው ወይ? መንግስትስ አንዳንድ የልማት ድርጅቶችን በእጁ ይዞ ያቆየው እንዲህ አይነት አደጋ ሲመጣ ለመከላከል አልነበረም ወይ? እዚህ ላይ በቂ የሆነ ማብራሪያ ሊኖር ይገባል። ሌላው የጥቁር ገበያን የውጭ ምንዛሬ የጥቁር ገበያን በሚመለከት መንግስት እስካሁን ድረስ በፍጹም ከሱ ሊደበቅ በማይችል ደረጃ ህጋዊ የሚመስሉ ሱቆች ተከፍተው የውጭ ምንዛሬ ሲገበይ ነው ይኖር። መንግስት እንዳላየ የሚያልፍ አይነት በሚመስል መልኩ ነው እነዚህ ሁኔታዎች ሲካሄዱ የነበሩት። ዛሬ ምን አይነት ተጽዕኖ ቢያሳድር ነው መንግስት በእነዚህ የጥቁር ገበያ እንቅስቃሴዎች ላይ እርምጃ እየወሰደ ያለው? እዚህ ላይ በቂ ማብራሪያ ቢሰጥ ነው። አቶ መለስ ዜናዊ ስልጣን ሲይዙ የመጀመሪያ ወሬዬ የኢትዮጵያ ህዝብ በቀን 3 ጊዜ እንዲበላ እመኛለሁ ሲሉ ገልጸው ነበር። እርስዎ በዚህ ምን አስተያየት ይሰጣሉ?
የዛሬ ዓመት 6.3 ሚሊዮን ህዝብ ተራበ የሚል ኦፊሻል መግለጫ ሰምተናል። አሁን ሰሞኑን በሰማነው ኦፊሻል መረጃ 6.4 ሚሊዮን ህዝብ አሁንም እርዳታ ይፈልጋል። የረሃቡ ጉዳይ ሪፖርት ውስጥ አልተካተተም። ክቡር ጠቅላይ ሚኒስትር የዛሬ 17 ዓመት የኢትዮጵያ ህዝብ በቀን 3 ጊዜ እንዲበላ እመኛለሁ ብለው የገለጹት እውን ሳይሆን 17 ዓመት ሆነው እንዴ! እዚህ ላይ ሆነን እንኳ አዲስ አቅጣጫ አዲስ ፖሊሲ ያስፈልገናል ብለን ማሰብ መጀመር ለምንድን ነው የማንችለው? ይሄ ጉዳይ ስለምንድን ነው ትኩረት ሳይሰጠው በሪፖርት ውስጥ ሳይካተት የቀረበው በንግግር ውስጥ? ይሄ ግልጽ ሊሆን ይገባል።